30 ሰው በዩቲዩብ ተቀጥራለህ እንዴ? እንኳን አንተ አይደለም አይሾ ስፒድ 30 ሰራተኛ የለው። አይሾ ስፒድ ነው ማወራ ዓለምን ሲዞራት የሚውለው አይሾ ስፒድ ጋርዶች አሉት። ከዛ እሱ አለ የሆነ ሰው አለ አለቀ። ምን ይፈጠር ተብሎ ነው 30 ሰራተኛ 50 ሰራተኛ አለኝ ለዩቲዩብ ላይ 70 ነው እኮ ጭራሽ። ወይ አንተማ መሬት አነጥፈህ ትለምናለህ አባቴ። አይሆንም አይሆንም እንዴ ለዩቲዩብ ለ30 ልትበላ ከባድ ነው። ትሬንዱ አሁን ጥብሱ ቲክታክ ነው። ላስላስማ ይሄው እንግዲህ ሀቢባን አታይም እንዴ ገንዘቡ እንዴት እንደሚጥም። በ3 ቀኗ ነው ከአራስነት የተነሳችው ተፈወሰች። አድርሱልኝ ለሸቱ በ3 ቀኗ ተፈወሰች። ዱቅ ልጅቷን እዚህ ጋር አርጋለ ደብል ነው ትላለች። በቃ ትሬንዱ የቲክታክ እንጂ የዩቲዩብ አይደለም። ዩቲዩብ ከፍለኛ ላይም በአሁኑ ሰዓት ልንገር እውነቱን ዩቲዩብ በጭራሽ አይሆንም። ዩቲዩብ ያን ያህል ገቢ የለው። ደግሞ ኢንተርናሽናል አይደለም። ኢትዮጵያውያን ብቻ ምናልባት ጤንነት የሚያስቅ የሚያጫውት ከሆነ ኤርትራውያን በስሱ ሊያዩት ይችላሉ። ከአንተ ዩቲዩብ ኤርትራውያኖች ዮኒ ማኛን ያዩታል አሏች። ዮኒ ማኛ ላስላስ ጭቡቴ ምናምን ድብና አድርገው ኤርትራውያኖች ያዩታል ከአንተ ዩቲዩብ። ማን ነው እሸቱ ነው የሚሉት አሁን ኤርትራውያንን ብጠይቅ። ስለዚህ ውስን የአንተ ስራ ውስን። ስለዚህ በሌላ ነገር ብትስተካከል ጥሩ ነው ብዬ አስባለሁ። ዩቲዩብን ግን ምንም ማስቀጠል አይቻልም። ዩቲዩብን ማስቀጠል በጣም ከባድ ነው። ስለዚህ ስለጠየቃችሁን ልንገር ብዬ ነው እንጂ ምንም የሰራኸው ምናምን ሳይሆን አሁን ለምሳሌ በየ2 ደቂቃው አድ ቢመጣ ጥላችሁ ነው የምትሄዱት። ኧረ እብዴ እውነቱን ነው። ዩቲዩብ ላይ በየ2 ደቂቃው እያሳለፍኩ ቪዲዮ ላይ ምን ለምን ጥንቅር ብሎ አይቀርም። ስለዚህ ግን መልካም ሰውነ ጥሩ ሰውነ እሰጥሃለሁ። አንዳንድ ሚስቴኮች ቢኖሩም እንደሁላችን ሰውነ ግን ካገለገልከው ከሰራኸው ከምን አንጻር ይሄ ዩቲዩብ በዩቲዩብ ብቻ የሚሆን አይደለም እልሃለሁ አባ። ኮሜዲያን እሸቱ ዘመኑንና ትውልዱን እንዳይዋጅ በመጣበት መንገድ የሚቀጥል ከሆነ ምድሪቷን ገዳም በገዳም ያደርጋታል በሚል ስሜት የረቀቀ ሴራ ነድፋችሁ ገዳማት ድረስ ገብታችሁ በኮሚሽንና በክፍያ ነው በፐርሰንት ነው የሚሰራው እያላችሁ ስም የምታጠፉ ሰዎች፣ ጠልፋችሁ ለመጣል እንቅልፍ ያጣችሁ ሰዎች ይሄንን ቪዲዮ እንድትመለከቱት እጋብዛችኋለሁ። የኳታር ጽርሐ አርያም ቅድስት ሥላሴ ቤተክርስቲያን የገቢ ማሰባሰቢያ ሂደት እንዴት ተጀምሮ እንዴት አለቀ የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ዲሜጥሮስ ሰፊ ማብራሪያ ሰጥተውበታል። ህሊና ካላችሁ ይሄንን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወንድሜ ኮሜዲያን እሸቱ ብፁዕ አቡነ ጎርጎርዮስ እንዳሉት አንተ ብቻ ዝም ብለህ ስራህን ስራ፣ እግዚአብሔር ባንተ ላይ ዓላማው ብዙ ነው። አንዴ ይቆዩኝ፣ አንዴ አባቴ በጣም ይቅርታ። ብፁዕ አቡነ ዲሜጥሮስ እየደወሉ ስለሆነ ነው ከኳታር በመሃል ላስገባቸው፣ ትንሽ ይጠብቁኛል። እሺ ብፁዕ አባታችን ቡራኬ ይድረሰኝ። እንደምን አሉ? ሰላም ነዎት? ቃና ይስጥልኝ። እግዚአብሔር ተመሰገነ ይሁን። እንደምን ሰነበታችሁ? እግዚአብሔር ይመስገን። ይፍቱኝ፣ ባርኩኝ። ቡራኬ ይድረሰን። ብፁዕ አባታችን ሰላም ነዎት? እግዚአብሔር ባርከን፣ እግዚአብሔር ጠብቀን፣ እግዚአብሔር ተመሰገነ። ሰላም ናችሁ? ቤተሰብ ሁሉ ስራ ጥሩ ነው? ሁሉ ጥሩ ነው፣ እግዚአብሔር ይመስገን። እርስዎ እንዴት ነዎት? አምላካዊ ተመሰገነ ይሁን። ሰላም ልጅ ሰላም እግዚአብሔር ይመስገን። አሜን አሜን አሜን። ስለደወሉ እግዚአብሔር ያክብርልኝ ብፁዕ አባታችን፣ በጣም ነው የማመሰግነው። እንዴ ትናንትና እኮ ደውለንም አላገኘንም ነበረ። በሰው በእነ መምህር እሸቱ የተለያዩ ሰዎች ሁሉ አፈላልጉልን
በቸገረኝ ጊዜ ተስፋ ትንሽ በቆረጥን ጊዜ በዛም አካቸው አፈላልጉልን እያል ካለው ስርዓት ብዛት አንጻር ለቅድስት ቤተክርስቲያን ከሚደረግላት አንጻር ፈልገን አግኝተን ችግራችን ከተቃለለ በኋላ ግን ደጋግመን አልደወልንም። ይቅርታ ነው የምለው እኔ። በእውነቱ እግዚአብሔር ያክብርልን። እንግዲህ በእውነት ይሄ ድርጅት ተቋም በእውነት ለቤተ ክርስቲያን ቀና መንፈስ ያለው ለቤተ ክርስቲያን በአራቱም ማዕዘን አንድ አቅጣጫ ማይሄድ በሁሉም ቦታዎች ላይ ችግሯን የሚቀርፍ በጎደለው ቦታ ላይ ቁሞ የሚገኝ የጎደለውን የሚሸፍን